የበጎች ጠባቂ ነኝ እኔ። ሌሎቹን እንዲጠብቁ እንዳይደረግ እኔ ነኝ ትንሽ ከሌሎች ከፍም ያለው። 3 ልጆች ትንንሾች ናቸው። የኔ ተከታይዋ በእድሜም 3 አመት ነው የምንበላለጠው እና እሷ ያው ከናቷ ጋር ነው የምትውለው እንጂ እኔን ተከትላኝ አትውልም። ውዬ እኔ ብቻ ከበግና ከፍየሎቼ ጋር ውዬ ስመጣ ይናፍቁኛል። አብረን ስለማንውል ስለምናፍቃቸው ስገባ ከነሱ ጋር ነው በቃ የምጫወተው። ደስ ይለኛል። በር እየዘጋን የከብቶች ማደሪያ እየገባን ምን እንጫወታለን እየተደባበቀ እና ከብት ስናበላ ከብቶቹ በልተው እስከሚጠግቡ ድረስ እኔና እሷ እየተሽከረከርን ግቢውን ስንዞር ውለን አምሽተን እንገባለን ወደ ቤት እና በጎቼ ስጠብቅ ደስ ይለኛል። በጣም ብዙ ናቸው። ጠዋት ይዣቸው እወጣለሁ። ውለው እነሱ የትም ሲበሉ ሳሩን ምንም በልተው ውለው ሲመጡ እኔ ያለሁበት ቦታ ተሰባስበው ይመጣሉ። የሚገርመኝ ነገር ያቁኛል እኔ ነው። ማታ ልክ ጠብቋቸው እንደዋለ ሰው ሰብስቤ ወደ ቤት ይዤ እገባለሁ። ቤተሰቦቼ እኔን በግ ይረባልሻል እንደዚህ ይሉኛል ስጠብቅ። እንደዚህ ስባል ደግሞ ደስ ይለኛል። አርጉዝ መሆኗን ሁሉ በደንብ ሳላስተውለው ልክ ጊዜዋ ደርሶ ወልዳ ነው ይዤ የምመጣው። በጣም የሚገርመኝ እኔ ትንሽ እያደኩም ሲሄድ ጠዋት ተነስቼ የምላከው ምንድነው ቁፋሮ ነው። ከዛ ደግሞ የተቆፍሮ የተዘራው እህል ሲያድግ አረማርማለሁ። የተወሰነ ሰዓት ላይ ደግሞ ከብቶች ከፍቼ አስወጥቼ ከማደሪያቸው ይዤ እሄዳለሁ ወደሚውሉበት ቦታ። እነሱን ይዤ ውላለሁ። የዋልኩበት ቦታ ወይ ወንዝ ካለ ውሃ ካለ ልብሴን በሆነ ነገር ይዤ ሄድና በፌስታል እጥብ አድርቄው ይዤው እመጣለሁ ማታ። እንደዚህ ነው ልብሴን ማጠው እዛው የዋልኩበት ቦታ። ለምን ወንዝ አለ፣ ፈሳሽ ውሃ ነው፣ ንጹህ ነው ውሃው። እንኳን ልብስ ማጠብ ቀርቶ ምን ጠጣውም እንኳን እንዲህ መሬት ቆፍር አድርገን ውሃ ክብ ሰርተን አጥራ ነው ውሃውን እዛ ላይ ነው ውሃ ምን ጠጣ። እኔ እንዲህ ፊቴ አይፈታም። በጣም ተደባዳቢ ነኝ። የሆነ ነገር ከተናገሩኝም ከሰደቡኝም ወርውሬም እመታለሁ። የመታዋቸው ሰዎች ሁሉ ይደማሉ። እንደዚህ አሁን በግ ስንጠብቅ ክረምት ላይ ሰብል ምናምን ሲኖር ሰብል እንዳይበላ እንጠብቃቸዋለን በጎቹን እና እኔ ብዙ እንደዚህ ጎበዝ ጠባቂ አይደለሁም። ፍየሉና በጎቹ በጣም ብዙ ናቸው ግን አልችላቸውም። እኔ እንደዚህ ተቆጣጥሮ የሰው እህል እንዳይነኩ ለመጠበቅ እና ታስተው ይበሉብኛል እየሄዱ። አበላሽ ብሎ አንዱ ሊመታኝ ይመጣል። ወንድ ልጅ ነው። በቃ ገና ለገና እኔ እየፈራሁም ጭምር እንዳልፈራሁኝ ነው የምቆመው እና እየተሳደበ መጣ። ስጮህበት ነው ገና ደንግጦ ቆም ሲልልኝ የፈሪ አብራሪ ይዤዘው ቅጥቅጥ ልጁን በቃ ምንም አልተረፈም። አደማምጪ በያስኩት በበጎቼ መመለሻ በበጎቼን በመጠብቅበት ዱላ ቅጥቅጥ አድርጌ ላኩት። ከዛ አባቴው መጥቶ በመነጋታው ወቀሰ። ለአባቴ ስሞታ ተናገረ። ሁሉ ጊዜ ወቀሳ ይመጣበት ነበር አባቴ። ልጄን መታ። ሴት ወንድን ስትመታ እንዴት እንደዚህ ይባላል ይላል። ምን አለ ወንድ በሆንሽልኝ ኖሮ ይለኛል አባቴ። ያበረታታኛል ደግሞ እንደዚህ ይያለኝ። ሴት ጓደኞቼ ደስ ይላቸዋል ከኔ ጋር ሲውሉ። የእያንዳንዳችን የበጎች ምናጣብቅበት ቦታው የየራሳችን አለ እና ከዛ ከራሴ የምጠብቅበት ቦታ የነሱ መጠበቂያ ላይ አምጥተሽ ነያ አግጂ ይሉኛል። ጠብቂያቸው እዚህ አምጫቸው ይሉኛል። ገደል ቢሆን በረሃ ቢሆን በጣም አልፈራም። እንዴ የፈለገ ችግር ቢሆን የከባዱን ነገር ሁሉ አልፌ መሄድ ይችላልውና በቃ ከኔ ጋር ሲሆኑ ደስ ይላቸዋል ልጆቹ። ማንንም ሰው ከተናገራቸው ደግሞ እንዲህ ብሎኝ ከሌ እንዲህ ተናግሮኛል ከተባለ እኔ ያለሁ ስደውል እንላለን። ከላይ ሆነን እናወርድበታለን ድንጋይ። አሁን ተሳደውላለሁ። ከዛ መሳደብ ሲጀምሩ ድንጋይ ይዘን እኛ መሰብሰብ ነው በቃ። ማንንም ትልቅ ጎረምሳም ቢሆን ይዘን ጥዝጥዝ አድርገን ባለበት በዛው መልሰን ነው የምናረገው። አባታችን የአካባቢው ሰው ይወዱታል፣ ያከብሩታል። እንደገና ደግሞ የአካባቢው ሊቀመንበር ነው። መሬት ቦታ ሲሰጥ እሱን ጠይቀው እሱን አማክረው ነው። ምንም ነገር ሲደረግ እሱ ካልፈቀደላቸው ወይ እሱ ካልፈረመላቸው ምንም ማድረግ አይችሉም። እና በዚህ ምክንያት ሰው ሁሉ እኔ እንደዚህ ቀና ብሎ አይናገረኝም። ማንንም እኔን ገና ትናገራለች ተብሎ ራሱ ይፈራሉ። ተጣልተን እንኳን የኔ አባቴ የነሱ ቤተሰቦች ቀድመው ካዩ በቃ እኔ መተዋለሁ አባብለውኝ እኔን ማለት ሄጅ እንዳልናገር ከዛው ያስቀሩታል። ማታ ደግሞ ስመጣ የቤት ስራ ለእናቴ ያግዛለሁ። እሷ እንጀራ መጋገር ከሆነ እኔ ወጥ ሰራለሁ። ለልጆች ምግብ የሚሰራራ ካለ ለልጆች ምግብ ሰራለሁ። በቃ ስራ ነው ብዬ ስለማስበው ብቻ የታዘዝኩበት ነገር ነው። ቤተሰቦቼ ማገልገል ነው። በቃ አይደክመኝም፣ ሰራለሁ። ምንም መስሎ አይታየኝም። ብቻ አንድ ነገር ማድረግ እንዳለብኝ ውስጤ ያስባል።
መማር የሚለው ነገር ትምህርት ቤት በአቅራቢያችን አለ። ሌሎች ሴቶች ልጆች የጎረቤት ልጆች ጓደኞቼ ሄደው ተምረን መጣን ይሉኛል። ሲነግሩኝ እኔ ውስጤ መማር ፈልጋለሁ። ደግሞ በግዴታ ትምህርት ቤት ላኩ ተብሎ ግዴታ የሚያስገድድ ነበረ። ዝም ብለው ዞረው ብቻ ትምህርት ቤት ላኩ ግዴታ ነው ተብሏል ብለው ይናገራሉ። ልካለሁ ትላለች፣ ታስቀረኛለች። እንደዚህ እየተባለ ለምን አትልከኝም እላለሁ። ደብተራቸውን እንደ ቦርሳ ራሳቸው በጨርቅ ተሰፍቶላቸው ነው ደብተር መያዣ። እኔ ቀናለሁ ደብተራቸውን ይዘው ሲሄዱ። ገና ከትምህርት ቤት ደግሞ ሲመለሱ ሳያቸው ተማሪዎች መጡ እላለሁ። በቃ ተማሪ መሆን ያምረኛል፣ ያስቀናኛል። ቆሜ ነው ማየው። ማቃቸውን ጠይቃቸዋለሁ። እንዴት ነው ደስ ይላል ወይ ትምህርት ቤታችሁ እንዴት ነው? ደግሞ እናቴ ምን ትለኛለች? አስተማሪ እኮ ይማታል ትለኛለች። ይማታሉ እንዴ ብዬ ጠይቃለሁ። ኧረ ይማቱም፣ በጣም ነው ደስ የሚለው። በቃ ሙዚቃ አለ፣ ስነ ጽሁፍ አለ፣ ብዙ ነገር ይነግሩኛል። እንደገና መንገድ ላይ እየሄዱ ራሱ አንዳንድ ተማሪዎች ደግሞ እንደዚህ በቃ እንድቀና ያደርጉኛል። እነሱ እያነበቡ ሲሄዱ ምናምን የተባሉትን የተነገራቸውን ነገር እየተነጋገሩ እርስ በርስ እየተወያዩ ሲሄዱ ጓጓለሁ። እኔ በቃ ቀናለሁ። አባቴ እንድማር ይፈልጋል። ከዛ አባቴና እናቴ በእኔ የመጣ ይጣላሉ። ልጄ እንድትማር ነው የምፈልገው ይላል። ትንሽ አባቴ ስለ ትምህርት ያለው ግንዛቤ የተሻለ ነው እና ወደፊት የሚሆነው ነገር አይታወቅም፣ መማር አለባት ይላል። እሱ በቀደም ባለውም ጊዜ ተምሯል። እሱ እንደዚህ በቂ ባይሆንም የትምህርት ፍላጎቱ አለው። በሱ ያጣውን ደግሞ በእኔ ማየት ይፈልጋል። በዚህ ጉዳይ በቃ እኔ ሁልጊዜ ይጣላሉ እና እናቴ ደግሞ ፈቃደኛ አይደለችም እኔ እንድማር። ሴት ልጅ ደግሞ ተምራ ምን ልታደርግ ነው? አርፋ በጎቿን ትጠብቅ፣ ማን ሰርቶ ሊያበላት ነው ትላለች እናቴ። በዚህ በጣም እናደዳለሁ፣ እናቴ ላይ እናደዳለሁ። ልናገርም ብል ቆጣለሁ፣ መታለሁ። እንደዚህ አይነት ነገር ስላለ ምንም አልልም፣ ግን ውስጤ ስሜት አለ። በቃ እናደድባታለሁ፣ ፊቴ ይለዋወጣል። ያው ፈራታለሁ። ደግሞ ኃይለኛ ነች እናቴና የሆነ ነገር ብናገር መልስ እንኳን ብሰጣት አንስታ ትመታኛለች። ያንን ነገር ዱላውን ደግሞ ስለምፈራ አልናገራትም። ብቻ ፊት ይቀያየራል። አባቴ ፊት ሲሆን ብቻ አንዳንዴ እናገራታለሁ። እኔ በቃ መማር አለብኝ ብዬ ስናገር ማን ሊያበላሽ ነው? እኔ አንቺን ቁጭ ብዬ ልቀልብ እንዴ ትላለች። በቃ ይሄንን ስትል አይ ስራ እንደዚህ ነው ብዬ ራሴን አሳምነዋለሁ። በቃ የምሰራው ይሄንን ብቻ ነው፣ እንደዚሁ ነው የምኖረው ማለት ነው ብዬ አስባለሁ። እንደዚህ ሆኖ በግብ ጠብቅ ምንም ብል የትም ቦታ ሄዶ ሲመጣ ፊደል ገዝቶ ነው የሚመጣው አባታችን። ከሀ ጀምሮ ያሉትን ፊደሎች አስተምሮኛል። ከአንድ አመት ወደ አንድ አመት እያለፈ የቆየ ሲመጣ እኔ ማደግ ሲጀምር መናገር ጀመርኩኝ እናቴን እና እኔ እማራለሁ፣ በቃ በፍላጎቴ ነው እማራለሁ አልኩኝ። እምቢ ባላ አንድ አመት መስከረም ላይ በቃ እንገባለን ብላኝ የሆነች ጓደኛ ነበረችኝ አብራኝ በግምት ተጠብቅ ከሷ ጋር በቃ መማር አለብን ተባባልን። ዝም ብለሽ ግቢ ያለችኝ ልጅቷ ስትመክረኝ፣ እሷ ገብታለች ትምህርት ቤት እና አብረን እንሂድ ነገ ጧት እንሂዳለችኝ። እሺ በቃ እንሂዳልኩ። ተደብቂ በግና ፍየሎችን እንደሚጠብቅ ሰው በጎችን ይዤ በጎቹን የት ሜዳ ትቻቸው እኔ ትምህርት ቤት ሄድኩኝ። ትምህርት ቤቱን ሳዩ አዲስ ነገር ነው። ወንበሮቹ፣ ብላክቦርድ ላይ የሚጻፈው ነገር፣ እዛ ጋር አስተማሪዎቹ ካለባበሳቸው ጀምሮ ከትምህርት ቤቱ ንጽህና ጀምሮ ሳዩ እኔ እንደዛ አይነት ነገር አለ ብዬ አልጠበቅኩኝም። ደስ አለኝ። በነፃ ነው ስሜን ተናገርኩኝ፣ ተመዘገብኩኝ። ወስዳ ልጅቷ ራሷ አስመዘገበችኝ። ከተመዘገብኩ በኋላ ገባው። ልጆቹን ሳይ ይሳተፋሉ፣ ይጠየቃሉ። ብዙ አምልጦኛል። እኔ ሳልገባ ሳልማረው ያልተማርኩት ብዙ ያመለጠኝ ነገር አለ። መጻፍ ይችላሉ። እኔ ያን ሁሉ አልችልም። ደብተር የለኝም። ገንጥለው ወረቀት ሰጥተውኝ ነው የጻፍኩት። ለዛንለትም እንኳን አሁን ደብተር ደግሞ ሊግዙልኝ ለማለት ገና ብዙ ጥያቄ አለ። ደግሞ ተመልሼ ቤት ስገባ ይቆጡኝ ይሁን እናቴ አይታኝ ይሁን የሚለውን ነገር ውስጤ ተፈጠረብኝ። ትምህርት ቤቱ ደስ ይላል፣ በጣም መማር ደስ ይላል። እሷ ማለት መንገዱም ራቅ ያለ ስለሆነ እሷ ለመንገዱም ጓደኝነት ስትል ታበረታታኛለች። እንዳልቀር ነገ እንዳትቀሪ በቃ አብረን ነው የምንሄደው፣ በቃ ታያቸው ችግር የለውም ንገሪያት፣ ለእናትሽም ቢሆን አስረጃት፣ አባትሽ ደግሞ እንድትማሪ ይፈልጋል። ምንድነው ችግሩ? ያስተምሩሽ፣ ካላስተማሩሽ እንዲልትሆኝ ነው እያለችኝ ይሄን እየተመካከርን መንገድ ለመንገድ ሄድን። በጎቹን እንደጠበቅኩኝ በጎቹን ይዤ ወደ ቤቴ ስገባ
የት ነበር ሄድሽው ተባልኩኝ። ግን በግ ጥበቃ በጎችን ይዤን ሄድኩት። ይዤው አልኩኝ። አይችሻለሁ ስትይጃለች። ተናገሪ እውነቱን ደግሞ ተዋሻለሽ አለችኝ። ይታያል በባሻጋር ቤታችንና ትምህርት ቤቱን ከልጅቷ ጋር ስንሄድ እናቴ አይታለች። ለካ በጣም ስታስጨንቀኝ ከጓደኛዬ ጋር ትምህርት ቤት እንሂድ ብላኝ ሄጃለሁ አልኳት። ያለኔ ፈቃድ ነው እንደምትሄጂው አለችኝ። በቃ እኔ መማር ፈልጋለሁ አልኩ። የዛለት ስሜቴን አውጥቼ ተናገርኳት። መማር ፈልጋለሁ በቃ ሁሉ ጊዜ ላንቺ በግ ጠባቂ ሆኜ ልኖር ነው እንዲያልኳት። በጎች ምን ጠብቅበት እንዲ ምን መታበት ምን መልስበት ምናምን ዱላ አለና በሱ ነው የመታችኝ። ግን እኔ እንደዛ ሆኖ በቃ ወዲያው ግፊት ነው ያመጣብኝ እና በነጋታውም ያው መንገዳችን አንድ ነው። ወደ ትምህርት ቤት ሲሄድ በጎቹን ይዤ መሄድ እችላለሁ። ወስጃቸው ፍየልና በጎቹን ለቅቄያቸው ነው ሄድኩኝ ትምህርት ቤት። በቃ መማር አለብኝ አልኩ። እንግዲህ የማን ይበሳል ደግሞ ከአመት ወደ አመት እያደኩኝ ስለሆነ ያው የምናገረው እንትን ይኖራል። በፊት ፈራት የነበረው እናገራት ጀመር። ዲማልስ መመለስ ጀመርሽ እንዴት ትላለች። ልትመልሽልኝ ጀመር። እናትሽ እኮ ነኝ ትላለች። እንዴ እኔም ልጅሽ ነኝ። ለምን እማራለሁ ስለሽ ለምን ትከለክኛለሽ? የሰው ልጅ ሁሉ እየተማረ ነው። ለምን እኔን በግረኛ ታርግኛለሽ? ምን ታረግልኛለሽ? ወደፊት አንቺ ምን ልታርግልኝ? ወደፊት ሳድግ የምታደርግልኝ ነገር አለ? ካልተማርኩ ምንድነው? እኔ ሴት ነኝ። ቆፍሬ አርሼ መኖር አልችልም። ሴት ልጅ ነኝ። ተምሬ ግን መኖር እችላለሁ። ልማር። ለምን ተከለክኛለሽ? በቃ እንደዚህ እንጣላለን ከእናቴ ጋር በእንደዚህ አይነት እየተጣላን እያለ አሸንፊያ አባቴ ከጎን ድጋፍ አባቴ ድጋፍ አለ እንድማር ይፈልጋል እሱ። በቃ ሁለቱም ቢሆን የሁለቱም ተጽዕኖ ቢኖረው እኔ የአባቴ ፍቅር ስላለኝ አባቴ አይሆንም ቢል ኖሮ የአባቴን ነገር እሰማለሁ። እሷ ብቻ እናቴ ብቻ ስለሆነች ብቻ ቆሜ በግንባር መከራከር ጀመርኩኝ። በቃ ምንም ብትለኝ ያው ከፍላጎቴ ውጪ እንደማይሆን አወቀች፣ ተረዳችኝ። እሷም ያው ፍየል በመጠብቅበት ጊዜ ለብቻ ይሰጡኛል አሉኝ ፍየሎች ለግሌ ተብሎ የተሰጠኝ ማለት ነው። ደብተር ግዢልኝ ላይ ለማለት አንዷ ፍየል ትሽጭና ደብተር ግዢልኝ አልኳት እናቴን። ጥምቀት ሲሆን ልብስ ይገዛልናል በየአመቱና የጥምቀት ልብስሽ ይቀራል ደብተር ከተገዛች ሲባል ይቀራልኩ። ቀሚሱ ይቀር እኔ ያምናዬን ለብሳለሁ። በቃ አጥቤ ለብሳለሁ ያለኝን። ታዩ ደብተሩን ግዢልኝ አልኳት። ሄዳ ደብተር ገዝታልኝ መጣች። 4 ደብተር ተገዛልኝ። ደብተር ተገዝቶልኝ ሲመጣ ደስ አለኝ። ከዛ እንደማንኛውም ሰው በነጻነት ትምህርት ቤት መሄድ ጀመርኩኝ። ስራ አልሰራሽም ተብዬ እንዳልከለከል በፊት ከምሰራው በላይ ሰራለሁ። ለሊት እየተነሳው ወፍጮ ቤት እህል የሚፈጭ ከሆነ ነገ የሚፈጭ ከሆነ ዛሬ አዘጋጅቼ አድራለሁ። ትምህርት ቤት ሲሄድ በአህያ ተጭኖ ነው የሚሄደው። አህያ ላይ ጭኜ ይዤ ሄጄ አስፈጭቼ አህዮቹን እዛው አስርና የሰፈር ስለሆነ አጣብቁልኝ ይላልው። አስጠብቃቸዋለሁ። ወፍጮ ቤት አህዮቹን አስር አረጋቸውና አስጠብቂያቸው ትምህርት ቤት ገባለሁ። ከዛ ተምረን ስንጨርስ አህዮቹን ጭኜ እህሉን ይዤ እሄዳለሁ። በቃ ስራ ከሰራሽማ ምን ችግር አለ ማለት ጀመረች። ከኔም ለትምህርት ያለኝ ፍላጎት እየጨመረ መጣ። ያስተማሪዎችን በጣም ነው የሚያበረታቱኝ። መጽሐፍ እንዳነብ ያበረታቱኛል። መጽሐፍ ይሰጡኛል። ጥያቄና ተሳትፎ በጣም እሳተፋለሁ። አባቴንም እንደዚህ ሆኖ ምንድነው እንዲህ ማለት እንዴት ነው? በቃ ምንም አይነት ነገር ሲሆን እንዲህ ተባለኩ። አባቴ ደግሞ በቃ ያው እንድማር ይፈልጋል። መጀመሪያ እንደዚህ እንኳን ጠይቄው አይደለም ቁጭ ብሎ እስኪ ነይ ዛሬ ጻፍሽልኝ፣ ዛሬ ምን ተማራችሁ? ቁጭ አድርጎ ይጠይቀኛል። እዛ ተምሬ ስመጣ ይሄን ተማርኩ ብዬ ለሱ ለመንገር ለአባቴ ለመንገር በጣም ቸኩላለሁ። እመጣለሁ፣ አሳዩዋለሁ። ጎበዝ ምንም ላድርግ ላበላሽው ላሳምረው በደንብም ልጻፍ አልጻፍ ወየኔ ልጅ በጣም ጎበዝ በቃ የሚሰጠኛ ማበረታቻ እኔን ከምንም በላይ ያስደስተኛል። በቃ አምሮዬን የተሻለ እንዲያደርገው ያደርገኛል። ደስ ይለኛል። በቃ ለሱ ለማሳየት እሮጣለሁ። ዛሬ እንዲህ ተማርኩ ብላለሁ። ዛሬ ይሄን ተማርን፣ ዛሬ መምህራችን እንዲህ ብሏል። የቤት ስራም ከተሰጠ እንዲህ ተሰጥቶኛል። ቁጭ ብለሽ ስሪ። እሱ በቃ የቤት ስራሽን ሰራሽ ብሎ ይጠይቀኛል። እሰራለሁ የቤት ስራዬን። በቃ እንደዚህ እያልኩኝ እኔ አልጠበቅኩትም። አንደኛ ነው የወጣሽው ተባልኩኝ እና መጽሐፍ ተሸለምኩኝ። በጣም አባቴም ደስ አለው። እናቴም ምንም እውቀቱ ስለሌላ ስለ ትምህርት ምንም ስለማለት ብነግራትም አታውቀውም። ስለማታውቀው ምንም አይመስላትም። እዴ እናንተ ትምህርት ትላለች። አሁን እስኪ እናያለን የተማረው ይደረሰ ትላለች። እኛ የምናውቀው ስንት ተምሮ የት ደርሰዋል ትላለች። ምን ለሷም አልነግራትም እንደዚህ ያው ደብተር ሲያልቅ ደብተር ግዢ ይሄ ግዴታ ነው። ያው እሷን ደግሞ ለምን እኔ አላቅልሽም ብላ በደብተርም እንዳትጣላኝ ለብቻዬ
ሽንኩርት ተክዬ ከሽንኩርቴ ላይ ይሄን ሽጭና ደብተር ግዢ ብዬ ልካታለሁ። እኔ ገበያ መሄድ ምናምን አልችልም አላቅም። እና እሷውን ገበያ የምትሄደው እናቴ ናት። ገዝተሽ ነይ ብዬ ልካታለሁ። ገዝታ ትመጣለች እንጂ ሌላ እንዲሁ ምን ተማርሽ ምን ሆንሽ ምንም አትልም። መስከረም ሲመጣ መሆን በሁለተኛ ክፍል ገባሁኝ። እዚያ ሄጄ አስተማሪ ሲያስተምር መከታተሌን ይሄን ብቻ ነው እንጂ ብዙ ቁጭ ብዬ እንዲ ቦታ ሰጥቼው አላጠናም። ከትምህርት ቤት እንደመጣው የሚጠብቀኝ ስራ ነው። ስራ ሰራለሁ ወይ በጎችን ፍየልና በጎችን መሰብሰብ ጀምራለሁ ከየተበታተኑበት እነሱን ገና ፍለጋ አምሽቼ ምን መጣለሁ እና ያን የተሰጠኝ ነው ቤት ስራ በአግባቡ ለመስራት አያስችለኝም። እና ዝም ብዬ አስተማሪ ያስተማረውን ብቻ እየተከታተልኩ ስለነበረ ምሰራው ሁለተኛ ዓመት ላይ ሶስተኛ ነው የወጣሁት። ሶስተኛ ክፍልም ከአንድ ልጅ ጋር ተመሳሳይ ውጤት ነው ያመጣነው። ሶስተኛ ነው የወጣሁት። አራተኛ ክፍል ስገባ አባቴ በጣም ታመመ። አይነሳም፣ አልጋ ላይ ተኝቶ ምግብ አይበላም፣ ምንም አይነት ነገር ሐኪም ቤትም ስንወስደው ዝም ብለን ገንዘብ ከፍለን ብቻ ነው የምንመጣው እንጂ ምንም መፍትሄ አይሰጠውም። ልብ ድካም ነው እላለሁ። ዝም ብሎ አይነጋገርም። ማኑ ብቻ ያንከራተተ ዝም ይላል። ያ ሁኔታው እኔ ውስጥ ሲቀመጥ በቃ ሁኔታው ነው ከፊቴ አይጠፋም። እየሄድኩም ፊቴ ይመጣብኛል። እሱ ካላረሰ ከባድ ነው። ስራ እዛ የሚቀር ከሆነ እሱ የሚሰራውን ስራ እኔ እሰራለሁ። እርሻ ባላርስም ያው የሚያርስ ሰው ተለምኖም ሆነ ወይ በገንዘብ ተገዝቶም የሚያርስ በሬዎቹን የሚይዝ ሰው ሲኖር ከሰውየው ጋር እቆፍራለሁ። አጨዳ አለ፣ ሽምብራ ነቀል አለ። እነዚህ ነገሮች ማን ነው የሚሰራው? እኔ ነኝ ከስር እያልኩኝ። እናቴም ደግሞ ልጅ ያሳደገች ይህን ሁሉ ስራ ብቻዋን ሰርታ አትችልም እና ካጠገቧ ግዴታ ሰው መኖር አለበት። አባታችን ነው የሚረዳት የነበረው። እሱ ታሟል። አራተኛ ክፍል ይህን ስራ እየሰራው ነው መማረው። ያ ይደክመኛል፣ እኔ በጣም ያስጠላኛል። ከሚሄድበት የምቀርበት ቀን ይበልጣል። እንደ መጀመሪያው አልሆነልኝም። አምስተኛ ክፍል ስገባ ነው በጣም በቃ ሰውነቱ ከሳ። አባቴ ያስጨንቀኛል ሳይዋ። ሁል ጊዜ መንገድ ላይ ያዘንኩ ነው የሚሄደው። ተምሬስ መጥቼ ያን እንዲተምር ያለው እንዲ ነው ዛሬ ይሄን ተማርን ብሎ ለመናገር ከህመሙ ጋር እሱን ማስጨነቅ ነው እና አልነግረውም። ምንም የሚያስረዳኝም ነገር የለም። እሱም ያው ልጅ በርቺ ብቻ ነው የሚለኝ። ራስሽን አውጪ፣ አንቺ ብቻ በርቺ፣ እኔ ምንም ብሆን ምን ተስፋሽ እንዳይጨልምብሽ በርቺ። እናታችሁ ምንም አታውቅም። እኔ ብኖር ለእናንተ መልካም ነበር፣ የኔ ነገር ግን አይሆንም። ለነዚህ ልጆችም አንቺ ነሽ። አንቺ አሁን ከተማርሽ እነሱን ወደፊት ትረጃቸዋለሽ፣ በርቺ። ይሄን ብቻ ነው የሚለኝ። ይሄንን ሲለኝ ደግሞ ምንድነው ውስጥ የሚፈጠረው ምንድነው ሊለየኝ እንደሆነ ነው ማስበው። እና አንዳንድ ጊዜ ሁሉ የሆነ ቦታ ቁጭ ብዬም አለቅሳለሁ። ያለ አባት ስኖር እንዴት ነው የምኖረው? በቃ ያስጨንቀኛል የአባቴ ነገር። ምንም አይነት ምግብ አይወስድም 1 ወር ሙሉ ማለት ነው። በቃ ያ ነገር እኔን ጎዳኝ። በቃ ትምህርት የሚባለው ነገር ሁሉ ከውስጥ የጠፋ ነኝ። ሞዶ የነበረው በቃ አባቴ ሳይኖር እንዴት እኖራለሁ? መኖር የሚከለክለኝ ነገር ሁሉ መሰለኝ። እሱ በጣም ሲታመም አጨዳ ነበር ምናምን። ያን አጨዳ እያጨድኩ አጨዳውን የማልችለው ነው በዛ ያለበት ቦታ ላይ ወንዶች እንዲያጭዱ እኔ ወንዶቹን ስራ እየሰራው ወንዶቹ ሽምብራ ነቀላ ያላቸው ሽምብራ ነቀላ እየነቀልኩላቸው እኔ እነሱ ለኛ አጨዳ እንዲያጭዱልን እንዲየተተካው ስራ መስራት ጀመርኩኝ እና ትምህርት ቤቱን አቋረጥኩት። በቃ የምፈልገው ነገር ላይ አለ መድረሴ። ለምንድነው እንደዚያ ትምህርቴን እየወደድኩት እንደወደድኩት አለመሆኔ አናደደኝ፣ አሳዘነኝ። ረጅም ቀን ቀርቼ ራሱ ወደ ትምህርት ቤት ለመሄድ እኔ ከበደኝ። ጓደኛዬም ትመጣና ምን ሆነሽ ነው የቀረሽው? ዛሬ እኮ ለምን ቀረች ብለው ከአስተማሪዎቹ ጋር በቃ እንደ ጓደኛ ነን። እንደዚህ ብለው እኮ ለምን ቀረች በጣም እሷ መቅረት የለባትም ይዘሻት ነይ ብለውኛል ብላ ትመጣለች ጓደኛዬ። ስትመጣ ንገሪያቸው እኔ በጣም አባቴ ስለታመመ ነው አባቷ ታሟል ብለሽ ንገሪልኝ እላታለሁ። እና ወይ ከተሻለው ሲሻለው መጣለው ካልተሻለውም ደግሞ ያው ንገሪያቸው እላታለሁ። ማታ እንደዚህ ተሰብስበን ቁጭ ብለን እናቴም ታውቃለች በቃ ይሞታል ብላ ታስባለች። እና ምን አለች ሁላችንንም 3-4ታችንንም አንድ ላይ አድርገን እኔ በሌለሁበት አንድ ነገር ቢሆን እኔ ወይ ገበያ ሄጄ ወይ የሆነ ቦታ ወይ ለቅሶም ቦታ ሄጄ አባታቸው እኔ በሌለሁበት በባዶ ቤት ቢሞት ምንም ነገር እንዳትጮሁ ዝም ብላችሁ ጋቢ አውጥታችሁ ብቻ አለብሱት ሽፍን አድርጋችሁ ጠብቁኝ ትለና ብላ አለችን።
በቃ እርብ እየጮኩኝ ይዘለት እንዲህ ብላ ስትነግረኝ ለምን እንዴት ያለሽ ብዬ እናቴ እርብ በጣም ጮኩኝ። ከዛ በኋላ ያው አንድ ቀን እኔን እናቴ ወፍጮ ቤት ላከችኝ እህል አስፈጭ ብላ ማለት ነው። ደንዝዣለሁ። ማስበው ነገር ምን እንደሆነ አላቅም። በቃ አድንልኝ አባቴን እያልኩ ብቻዬን መንገድ ለመንገድ ብቻዬን አወራለሁ። አባቴ ግን ይሞታል እንደ ሰው አጠገቤ እንዳለ ነገር ብቻዬን እያወራሁ ሄዳለሁ። ከወፍጮ ቤት ስመጣ ሌላ ጊዜ መጥቶ የማያውቅ ሰው ሊጠይቁት የሚመጡ ሰዎች ሳይሆን ሌላ ብዙ ሰው ተሰብስቧል። ግቢያችን ውስጥ ብዙ ሰው አለ። በቤት ውስጥ በሩ ተዘግቷል። በቃ ደነገጥኩኝ። እንደሞተ ውስጥ ያወቀው በቃ የዛን ጊዜ እኔ ወደኩኝ። አላውቀውም እንዴት እንዳረጉኝ እኔ እንጃ። ስነቃ የሀገር ሰው ተሰብስቧል። እንዴ ምንድነው አልኳቸው። ምንድነው አባቴ ሞቶ ነው አይደል ስል ደህና እኮ ነው አሉኝ። ያው የአካባቢው ሰው ያውቃል አባቴ ያለኝ ፍቅር፣ እሱም ለኔ ያለውን ፍቅር ያውቃሉና ሌዋ አሳዩኝ አልኳቸው። በቃ አባቴ ሌውሽ አሳዩኝ አልኳቸው። ቆይ አሁን አትገቢም ውስጥ ሰው ስላለ አትገቢም። እንዴት አድርጌ እንደወጣሁት አላውቅም። ብቻ ከዚህኛው ቤት ሲከለክሉኝ ሌላ ቤት ዘጉብኝ። እነሱ አላስታውሱትም። እንዲህ ገደል የሆነ መስኮት አለ። መስኮቱ ደግሞ እንዲህ ከውጭ ርቀት ነው እና መስኮቱን ከፍታ አድርጌው በመስኮቱ ተንሸራተቼ ስወርድ ወደኩኝ። ገደል ውስጥ ወደኩኝ። ጭንቅላቴን መተው አነሱኝ። በሻሽ ነገር አሰሩልኝ። በቃ ካላሳያችሁኝ አልኩኝ። እንደዛም ሆኜ ደሜ እየፈሰሰ አላውቀው እኔ አይታወቀኝም፣ አላመመኝም። ትየው በቃ ተግባ ተባለ። ሳይ እንዲህ በልቡ ድፍት አድርገውታል። በቃ የዛኔ ተስፋ እንደሌለኝ ነው ያሰብኩት። ሄጄ ላይ ወደኩኝ። ስቅቅ ብዬ ሳለቅስባቸው እንዲህ ለብዙ ሆነው አነሱኝ። እንደዚህ ይዘው አላቀቁኝ። ከዛ በቃ የሱን ሞት ማየት ለኔ በጣም ከበደኝ። ለቅሶ ላይ ማጥቷል በቃ እንዲሆን አትልም ብለው ቢከለክሉኝ ምን አይሆንም አልኩ። እንደ ዜማ እየተዜመ ነው ለቅሶ የሚለቀሰው ነገር። እዛ ለቅሶ ላይ እየዘለልኩ ነው ያልኩት። እንዲህ በቃ ማገኘው ሁሉ የሚመለስ ሁሉ ይመስለኝ ነበር። ሲቀብሩት ሁሉ አላምን ብዬ አብሬ እንዲህ ለአራት ዙሪያ እንደዚህ እጅና እግሬን ይዘው ነው እንዲህ ተሸክመው ይመለሱኝ ቀብር ላይ ማለት ነው። እሱን እንደሚንከባከበኝ ሁሉ አሁን ሆኖ ብንከባከበው ውድ ነበር። ያንን ነገር ባለማድረጌ እጸጸታለሁ፣ እናደዳለሁ። ስወለድም በጣም እወልዳለሁ ብሎ ልጅ ይኖረኛል ብሎ ሳያስብ ነው እና የእግዚአብሔር ስጦታ ነው ብሎ ነው የሚያስበው ነበርና በስተኋላ ነው ያገኘሁሽ ብሎ ነው የሚያስበው እና በጣም ነው የሚወደኝ ነበር። ወንድም የለኝም ካጠገቤ፣ ማንንም ያጽናናኝ ጠንካራ ሰው ከጎናችን የለም። ከዛ በኋላ ያለው ነገር ሳስበው መኖር ለኔ እጅግ በጣም ከባድ ነው። 3 ቀን እስከ 3 ቀን ያው ሰው አለ። ከቀብሩ በኋላ የሚያጽናና ሰው ይመጣል። የመጣው ሁሉ ያለቅሳል። ከመጣው ሰው ሁሉ ጋር አለቅሳለሁ። የመጡት ሁሉ ወንድሜ ብሎ ያለቅሳሉ። እኔም አባቴ ብዬ ጮሃለሁ። ሁሌ ለሊት ተኝቼ እንቅልፍ አልተኛም። እናቴ እንዲህ አጠገቤ ቁጭ ብላ ነው የምታድረው። ባሮሱ ሬሳ የነበረበት ክፍል አልገባም። አደነግጣለሁ። ብዬ ነው የምወጣው። 40 ቀን ከሆነው በኋላ ያው ወደ ስራ ገባን። ስራ መስራት ተጀመረ። እኔ ሰው የሚናገረኝም ከሰውም ጋር መግባባት አልችልም። ሰው የሚናገረኝ ነገር አይጥማኝም። ከእናቴም ጋር መግባባት አንችልም፣ አንስማማም። በቃ ምን ተስፋዬ እዛ ላይ ተቆርጦብኛል። አባቴ ጋር ያለው ነገር ተስፋዬን ሁሉ አጨልሞብኛል። በቃ መኖር አልፈልግም። እዚህ ነው ሁሉ ጊዜ ከሷ ጋር። እንዴት ትሆኛለሽ ትለኛለች። ልማር ስልሽ ይሄኔ ብታስተምሪኝ ከመጀመሪያው ጀምሮ በስርዓቱ አስተምረሽኝ ቢሆን በቃ ይሄ ነው ወቀሳ ነው። ሁሉ ጊዜ እናቴን ወቅሳታለሁ። የፈለግሽበት መሄድ ትችያለሽ ትለኛለች። እኔን አትጨቅጭቂኝ፣ ከዚህ በኋላ እንደፈለግሽኝ ትለኛለች። እኔም የሱ መሞት የጎዳኝ ላንቺ ነው ትላለች። በቃ ሁሉ ያን ግባባን በቃላትም በነገር እንጣላለን።